ስለ ኢብራሂም ከምንሰማቸው ታሪክ በጣም ሰፊና አስገራሚ ነው። በተለይ ከዚህ ከንጽጽር ስራው ጋር በተያያዘ ከሀገር ወጥቶ በስደት ወጥቶ ስላሳለፈው የስደት ህይወት፣ ስለ ውልደት ቦታው፣ ስለ ወላጆቹ እምነት፣ ወደ ቲክቶክ ስለመጣበትና ስለ 1 ሚሊዮን ቻሌንጁም እናነሳለን። በተጨማሪም ደግሞ ለመጀመሪያ ጊዜ ዑምራ ትሄዳለህ ሲባል ስለተሰማው ስሜትም አንድ ላይ የምንጋራበት ይሆናል ማለት ነው። በየቤታችሁ ሆናችሁ ይህንን ላይ ፕሮግራም እየተከታተላችሁ ያላችሁ ወንድመቶቻችን ሁላችሁም ኢንሻአላህ ላይቡን እስከ መጨረሻው ድረስ ከአሁን ሰዓት ጀምሮ እስከ መጨረሻው ድረስ እያፈራረቃችሁ ታብታብ እያፈራረቃችሁ ኮፒ እያደረጋችሁ ማነቃቃታችሁን ኢንሻአላህ እንዳትረሱ ማለት ነው። ኮሜንት ማድረግ ያለባችሁ ወንድሞችም ደግሞ ኢንሻአላህ ኮሜንቱን ማኔጅ አድርጉት። አሁን ወደ ወንድማችን ኢብራሂም እንሄድና ኢብራሂም እንኳን ደህና መጣ ሙሉ ስምህን እና ደግሞ በትንሹ ደግሞ ኢብሮማን የሚለውን ለመግቢያ ያክል ማማሻ እናድርግና ኢንሻአላህ ወደ ዋናው ጥያቄዎች እንገባለን። ብዙ አጓጊ ጥያቄዎችን ይዘናልና ኢንሻአላህ አልተተፈበል መሽኮሮ። እሺ ማሻአላህ ይህን የመሰለ ፕሮግራም እንዲዘጋጅ በመጀመሪያ ላረጋችሁ ሁላችሁም አላህ ጀዛችሁን በጀነት ይክፈልልኝ። ያው ከንግግር በፊት ምስጋና ይቀድማል ብዬ ነው። አላህ ሱብሓነሁ ወተዓላ ለዚህ ቀን አብቅቶን ደግሞ ሁላችንም እንዲተሰብስበን ይህንን ፕሮግራም እንድንዘጋጅ እና ለዛሬዋ ለዚች ሞመንት ላበቃን ለሀያሉ ጌታችን ያ ለማይሞተው ሕያው ለሆነው አምላክ በሰዎች ላልተሰቀለው አንድ እና ብቸኛ ለሆነው አምላክ ጥራትና ምስጋና የተገባው ይሁን። አልሐምዱሊላህ ረቢል ዓለሚን። ወደ ንግግሬ ስገባ ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ኢንሻአላህ ያው ስሜ እንደምታውቁት ነው። የኔ ስም ኦፍኮርስ አደባባይ የወጣ ስም ነው። ኢብራሂም እባላለሁ። ያው ስለ አባቴ ስም ምናምን በኋላ ምናልባት ልመጣበት ስለምችል እሱም ይቆየኝና ለጊዜው በኋላ ላይ ምናልባት ከጠየቀኝ መመለስ ይሆናል ማለት ነው። እና ያው እንደምታዩኝ እኔ ኢብራሂም እባላለሁ። ከዛ ያው የንጽጽር ስራ እየሰራ ያለውን አላህ እንግዲህ በኢኽላስ ይቀበለናል ብለን ተስፋ አድርገን እየሰራን ያለን ወንድሞች ነን። አጠገባችን ካሉ ጋር ሌላ አይደለሁም። እኔ ኢብራሂም በቃ ይሄ ነኝ። ኖርማሊ ስሜን ከማስተዋወቅ አንጻር ማለት ነው። ሌላ ጥያቄውን ኢንሻአላህ በኔክስት ማለት ነው። ኢንሻአላህ ተባረከላህ። ገና ስለ ስሙ ራሱ ሲነግረን በጣም ብዙ ታሪክ የምንሰማበት ወንድማችን መሆኑን የተገነዘብን ይመስላልና ፕሮግራሙ እያጓጓ መሄዱ ስለማይቀር አሁንም ከኛ ጋር አብራችሁ እየተከታተላችሁ ለሌላም ሰው ደግሞ ሼር እያደረጋችሁ ከዚህ የታሪክ ማህደር ላይ እንዲማሩበት ሁሉንም ሰዎች ኢንሻአላህ ጋብዟቸው። አሁን በድጋሚ ኢብሮ ወንድማችን እንኳን ደህና መጣህ። እስኪ ወደኋላ እንመለስና ወደ መጀመሪያው ታሪክህ እንመለስና ከትውልድ ቦታ እንጀምር። የት ነው የተወለድከው? እንዲሁም የቤተሰብ የወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለት ኢንሻአላህ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ። ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ነች። እናቴ አባት፣ ቤተሰቦቼ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰለም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሀል ላይ ማለት ነው። ስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ
እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞን ቸርች ሄዳል ማለት ነው። እና ቸርች ሄደን አይኔ ላይ ነው አረሰው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ ነበረ እና እዛ ቦታ ላይ ነበረ ቸርቹ የነበረው። ከዛ እናቴ ይዛን ትመጣለች ማለት ነው። እንደዛ ተጫዋጩሃ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝ እና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ እመጣበታለሁ። አነዛዛሪ ነው፣ የንጽጽር ሰው ነው። ኦኬ። ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽፍ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረዥም ዓመት ያው ቅድም 11 እንዳልኳችሁ በጣም ረዥም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ፣ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማድረግ በቅተን ኢንሻላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻላህ። ለማንኛውም ከቤተሰቦች ጋር የነበረው ባጭሩ ይሄንን ይመስላል ኢንሻላህ። ማሻአላህ ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነው እና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበረ ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለው እና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነው። እና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልሐምዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከ። አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ቤት ተወለደ፣ ከዛም በኋላ አደገ ሙስሊም ሆኖ በዛው ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩ ናን የሚል አንዳንድ እንትኖች አሉ። እነሱን በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንስ ታደርግ የነበረው? ከወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥም እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይህንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሮ የሚለውን እና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዕዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን እስቲ በዚህ። አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መጥተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቭን ከአባቴ የሃይማኖት መቀየር በኋላ
አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሉት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውም እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል ወዲያውኑ። የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀምጣለች። ኖርማሊ መጨረሻዋ ኩፍሩ ነው ማለት ነው። አላህ ይጠብቀን። እንደዚህና ይህን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ፣ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ? ጀሀነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሀነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሪ ላይ እርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄንን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህንም በጣም ማወቅ ፈለግኝ። ይህ ከባድ ነገር ነው ሀቂቀተን። እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ሆነ ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን ሁለት ቦታዎች አሉ። በኋላ ስለምመጣበት አንደኛውን አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ በሆን እኔ እንጃ እኔ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለእኔ እና ያው ከዛ ይባልም ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረስን ነበረ። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግ አንስቼ ለእነሱ ትቼዋለሁ። የእነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት፣ እነሱም ፍሬ እያፈሩ ነው። አልሐምዱሊላህ ረብል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለሁትን ስራ ብቻ
በቃ እነዚህ ሰዎች ቢሰልሙ ብለህ ከምትመኛቸው ሰዎች ውስጥ እነማን ማን እንደሆን ኢንሻአላህ አንሳልንና በዚሁ ፈገግ ወዳልንበት ደግሞ ወደ 1 ሚሊዮን ቻሌንጅ ኢንሻአላህ እንመጣለን። ዲስ ኢዝ ሃርድ ኩዌስችን ማለት ነው። እዚህ ቲክቶክ ላይ ማለትም እስከ ዛሬ ድረስ ሳወራቸው ከነበሩ ሰዎች በተለይ ደግሞ መልካም ስነ ምግባር ያላቸው ሰዎች እኔ የማውቃቸው ልጆች አሉ እና አላህ ስብሐነሁ ወተዓላ ሂዳያ እንዲሰጣቸው ከምመኝላቸው ሰዎች መካከል ምናልባት ላታውቁት ትችላላችሁ። እናንተ ግን ቆየት ብሎ ከቴሌግራም ጀምሮ አብረን የመጣን ልጅ አለ፣ ቅዱስ ይባላል እና ቅዱስ አላህ ሂዳያ እንዲሰጠው ሂዳያ ቢሰጠው ብዬ ከምመኛቸው ሰዎች መካከል አንደኛው እሱ ነው። ከተወያዩዋቸውና ከማውቃቸው ሰዎች መካከል ስላልከኝ ግን ፊት ለፊት ላይ ካሉ አሁን ከሚታዩ ቲክቶክ ላይ ካሉ ሰዎች ብዬ የምመኛቸው ሰዎች አንደኛው ሂዳያን አግኝቷል በአላህ ፍቃድ፣ እሱም ቤሪያ ነው። በጣም ያሳሳኝ ነበር የእሱ ነገር። ሌላኛው ኦፓል እና ባቢ አላህ ሂዳያ እንዲሰጣቸው በጣም በቃ ትልቁ ምኞቴ ለነሱ ነው። ኦፓል፣ ባቢ እና ሊዱ ሶስታቸው በቃ አንድ ምረጥ አትለኝም መቼም ሶስታቸው ነቢያችን ሰለላሁ ዐለይሂ ወሰለም ያው ዑመረይን ብለው እንደተናገሩት ግን ያው እኔ ደግሞ ሶስታቸውን ብዬ እንትን እላለሁ። አላህ ግን ለሁሉም ሂዳያ ይስጣቸው። ላይ ያሉትን መምህሮች ሲሆኑ ከታች ያሉት የሚያዳምጡትም ይሆኑ ለሌሎቹም አላህ ቅኑን መንገድና ቀጥተኛውን ጎዳና እንዲመራቸው የምንጊዜም ዱዓዬ ነው። አላህ ሂዳያን ይስጣቸው። ምክንያቱም ማንም ሰው እዚህ ጋር መጨቃጨቃችንን አይደለም የምናየው። እዚህ ጋር የምንጨቃጨቅለት ነገር ተውሂድ፣ እዚህ ጋር የምንጨቃጨቅለት ነገር ሁላችንም አንድ ላይ ገነት እንግባ እኮ ነው፣ ሌላ አይደለም እንጂ ጠላት ነን እየተባባልን አይደለም። ማንም ይሁን ማን ማለት ነው። ለማንም ጥላቻ የለንም። ወላ ሐታ ለሚሳደቡ ሰዎች ስማቸውን አልጥራ፣ ለሚሳደቡ ሰዎች ራሱ እኔ ሂዳያን ነው የምመኝላቸው። አላህ ሂዳያ ይስጠው ለዛ ለሚሳደበውም ሰው ማለት ነው። አላህ ሂዳያን ይስጥህ፣ አላህ ወደ ቀጥተኛው ጎዳና ይምራህ። ይህንን ነው የምመኝልህ። ምክንያቱም ለእነ ዑመርም አላህ ሂዳያ ሰጥቷልና ማለት ነው። ስለዚህ ቀጥተኛውን ጎዳና እንዲመሩ ከምፈልጋቸው ሰዎች መካከል ዋነኞቹ እነዚህ ሲሆኑ ሌሎቹ ደግሞ ሁሉም ይሆናሉ ማለት ነው። ኢንሻአላህ ቀጥል